ደስ የማይል የማይሰበር ጸጥታ ገጥሞኛል እያለች ነው። እስኪ አዳምጧት። ያገባሁት በ20ዎቹ መጀመሪያ እድሜ ላይ ነበረ። ወጣት ነበርኩ። ፍቅር ያወረኝ። ጋብቻን በእውነት ሳትረጁ ነው የምታገቢው? እረ ቸኮልሽ ልጄ። ነገሩ ቀላል አይደለም ልጄ፣ ተረጋጊ። በየት በኩል ሰምቼ የወደድኩት ሰው የእውነት ዋጋ የሚሰጣቸው የማይደራደርባቸው እሴቶቹ ምን እንደሆኑ በግልጽ ሳላውቅ፣ ምን አይነት የጋብቻ ምስል በአይምሮ እንዳለ ሳልረዳ፣ አብሮ በመኖር ውስጥ የሚጠብቀው ነገር ምን እንደሆነ ሳይገባኝ፣ የምንጋራው ህይወት እንዴት እንደሚመስል ለመረዳት ሳልሞክር፣ ለቤተሰቤ መጨረሻ ልጅ ነኝ። ተወድጄ ተከብቤ ብርቆኜ ነው ያደግኩት። ተቀባይነት ያለኝ በፍቅርና በትዕግስት የተከበብኩ፣ ያትኩሮታቸው ጥጎኜ ተሰምቼ፣ ሐሳቤ ዋጋ ኖሮት ተከራክሬ አሳምኜ ወይ ተረትቼ ብቻ ዋጋ ነበረኝ። የአባቴ ቤት የሰጠኝን እንደሚሰጠኝ ዋስትና የሌለው ህይወት ውስጥ አይኔን በፍቅር ሸብቤ ገባሁ። ዘንድሮ 8 ዓመታችን። በመጨረሻ የሸሸኩትን ስሜቴን፣ እውነቴን ለመጋፈጥ ድፍረት አገኘሁ ከራሴ ጋር። ከስራ ለ1 ሳምንት ፍቃድ ወሰድኩ፣ ለመዝናናት ሳይሆን ከእውነቴ ጋር ለመቀመጥ፣ ህይወቴን ለመገምገም። በአራተኛው ቀን ብቻዬን ጸጥታ ወዳለው አንድ መናፈሻ ፓርክ ሄድኩ። ማንም ሐሳቤን የማያናጥበኝ ቦታ፣ ያለ ትዕይንት ያለ ማብራራት ማሰብ የምችልበት፣ በቅንነት የሚሰማኝን ለማወቅና ለመቀበል፣ ከራሴ ጋር የሚያስፈልገኝን ውይይት ለማድረግ፣ ለመቀጠል፣ የቀረኝን ለማየት ወይም ለመትረፍ፣ ለምንና እንዴት እየታገልኩ እንደሆነ ለማወቅ። በእውነት ወደ ኋላ ስመለከት በእነዚያ 8 ዓመታት ውስጥ የሆንኳትን ሴት አላውቃትም። ስለዚህ ህይወቴና የመጣሁበት መንገድ ግልጽ ይሆንልኝ ዘንድ መጻፍ ጀመርኩ። ለመክሰስ፣ ለመውቀስ፣ ለማጋነንም ሳይሆን በግልጽ ለማየት፣ ምን እንደታገስኩ ለመረዳት፣ አይምሮዬን ስቼ እንደሆነ ወይም ማንነቴ ብቻ እንደጠፋ ለማወቅ። ባሳለፍናቸው ዓመታት ውስጥ የነበሩ ክርክሮችና ንግግሮች አንድ ነገር አስተምረውኛል። ሁልጊዜ በተመሳሳይ መንገድ እንደሚያበቁ፣ ወይ ቀበጥ ስለሆንኩ ነው፣ አለዚያም በጣም ራስ ወዳድ ነኝ። ከዚያ ረጅም ኩርፊያ ይከተለዋል። ከዚያ መተው። በጊዜ ሂደት ዝምታ መከላከያ ዘዴ ሆነ። አለመናገር ከሌላ ግጭት፣ ከሌላ ትንሽነት የሚሰማኝን ሌሊት ከመጋፈጥ ያድነኝ ነበር። እየጻፍኩት ሲሄድ የነበሩት ስታዎች ሁሉ ተነሱ። እኔም በዚህ ሁኔታ ውስጥ እኔም እያሉ አንድ ቀን ሁሉ ይለወጣል ብዬ መታገሴን ጻፍኩት። እኔ ባሰብኩት የፍቅር መንገድ ይወደኛል ብዬ፣ ያየኛል፣ ያደንቀኝ ይሆናል፣ አንድ ቀን ማን እንደሆንኩ ያውቃል በማለት። ከስራ መልስ የሚወደውን ምግብ በማብሰል ያሳለፍኳቸው ምሽቶች አስታወስኩ። እንክብካቤ እያደረኩ እንደሆነ እንዲያስተውል ተስፋ እያደረኩ፣ እንዴት ነው ባልኩ ቁጥር ሁሉም ሚስቶች ያደርጉታል፣ እናቴ ስታደርገው ኖራለች፣ እህቶቼ ያደርጉታል፣ ምን ያስገርማል። ከዚያ ወደ ቴሌቪዥኑ ወይ ወደ ስልኩ ፈገግ ብዬ አሳልፋለሁ። ውስጤ ግን እየፈራረሰ ነበር። አንድ ቀንማ ዋንጫን ሸልምሽ አለ። ምንም የማደርገው ነገር በቂ አልነበረም። የያዝኩት፣ የገዛሁት፣ ቀድሞ ያስተዋልኩት የሌሎች ጥረት ሲደነቅ የኔዎቹ የማይታዩ ዋጋ አልባ ነበሩ። በተጋባን በ2 ዓመታችን የእህቴ ሰርግ ዕለት ልብሴን ለብሼ ለመሄድ ስጠይቀው መሄድ እንደማይፈልገኝ የነገረኝን እየጻፍኩ ነው። መኪናም ለመጠቀም ጠይቄ ተከለከልኩ። የያዝኩት ያዘልኩት ደስታ ሁሉ ወደ ባዶነት እንዴት እንደተለወጠ፣ እንዴት አፍሬ እንደነበረ፣ ቀኑን እንዴት ዝም ብዬ በብዥታ ውስጥ መንፈስ መስዬ እንዴት እንዳለፍኩት እየጻፍኩ ነው። በእንባ ላሳለፍኳቸው ልቤን ለጎዱት ሁኔታዎች። የመጀመሪያው ፋሲካችን ትዝ ይለኛል። አብረን እንደምናሳልፍ ገምቻለሁ፣ ያው አስቤያለሁ። ነገር ግን ጠዋት ወደ ቤተሰቡ ሄዶ ነበር ሳይነግረኝ። እማደርገው ግራ ገብቶኝ ነበረ። አስታውሳለሁ። ባለ ትዳሮች እንዴት ነው በዓል የሚያከብሩት እንዴ
ብያለሁ። ላነሳሁት የለምን ጥያቄ 1 ከቤተሰብ ልትነጥዩ ነው እንዴ? 2 ልትቆጣጠሪኝ አትሞክሪ፣ ዓለም ባንቺ ዙሪያ ብቻ አትዞርም። ከዚያ ኩርፊያ እኔ ወደ ቦታ ይመለሳለሁ፣ እለማመጣለሁ፣ ሰላም እንዲመጣ እጅ እሰጣለሁ። ከዚያ በኋላ በዓል እንደዚያው ቀጠለ። አንድ ጊዜ እናቴን ምክር መጠየቄን አስታወስኩ። የሚሰማኝን ብቸኝነት ጠቁሜ የእሱን አይነት ሰው የትም አታገኝም፣ አያያዙን ወቂበት አለችኝ እንደ ዘበት። በብዙዎች ዘንድ የሚደነቅን ሰው እኔ የማየውን ይውልኝ ማለት ከባድ ነው። ስለዚህ ዝም አልኩ። በአመታት ውስጥ ችላ መባሌን፣ ልጅነቴን የተሳለቀብኝን፣ በጊዜ ሂደት የተሰማኝን ትንሽነት፣ ባዶነት ጻፍኩት። የሆነ ጊዜ ላይ መሞከር አቆምኩ። ለካ መፈለግ አቆምኩ። ተስፋ ማድረግ አቆምኩ። መጋጨት አቆምኩ። ለድርጊቶች ስሜቴን መገበር አቆምኩ። መታገል አቆምኩ። በስሜት ገለል አልኩ። ባዶ ሆንኩ። የማይሞቀኝ የማይበርደኝ መሰልኩ። ምክንያቱም እዚህ አልፈለግም፣ አልጠቅምም፣ ገብቶኛል። ተጋሪ አብሮ ኗሪ መሆን አቆምኩ። ሚና ሆንኩ። ማብሰል፣ መደገፍ፣ መታገስ ግን የማልታይ። ውይይት የምጀምረው እኔ ነበርኩ። ስሜትን የማብራራው፣ የሚሰበረውን ለማስተካከል የምሞክረው። ስለዚህ ተውኩት። ስለማልጨነቅ ስለማልፈልግ አይደለም፣ ከንቱ ስለሆነ። መጨነቅ፣ መጠበቅ፣ ተስፋ ማድረግ፣ ማለም በጣም ውድ ስለሆነ፣ ራስን ማጣት ስለሆነ። ስላልወደድኩት አይደለም፣ እየኮሰመንኩ ስለሆነ ነው። እኔ መትረፍ ስላለብኝ ነው፣ አይምሮዬን ማጣት ስለሌለብኝ። እውነቱ ፍቅርን አላከበርነውም፣ ጥረት አልተመላለስንም። አሁን በደንብ እየገባኝ ነው። የጻፍኩት እንደ ልቤ ቢሆንም ከእንባ ጋር ቢሆንም አሁን ግልጽ ሆኖልኛል። መተው መሸነፍ አይደለም፣ ረጅም ጊዜ ብቻዬን ከሞከርኩ በኋላ የሚከሰት ተፈጥሯዊ ሂደት ነው። ያልተሟሉ ፍላጎቶች ቀስ በቀስ ባዶ አደረጉኝ። ለቤተሰብ፣ ለመልክ፣ ለማህበረሰብ ስል የቆየሁበት። ዓለማችን ፍቺ ሴትን ተጠያቂ ያደርጋታል። መቆየት ህመሙን ያድነው ይሽረው ይመስል። በአንድ ቤት ውስጥ የሚኖሩ 2 አካላት፣ የተለያዩ 2 ልቦች። ውጫዊና በስተመጨረሻ ሁሉም ጸጥታ ይመስላል። ግጭት የለም፣ ድራማ የለም። ሁሉ ሰው የሚቀናበት ማንነት የሚታይበት ምሳሌ መሆን እስክንችል ድረስ። ግን ግንኙነት የሌለው ሰላም የሚመስል ጸጥታ የሚያሰቃይና የሚነቁር ነው። በመጨረሻ የፈራሁት እውነት ፊቴ ግልጽ ሆኖ ተቀመጠ። ከተለያየን ቆይተናል። በወረቀት አይደለም፣ ጠበቃ የለበትም፣ በጸጥታ ብቻ። እና ምናልባት ያ ከማንኛውም ክርክር የከፋ ነገር ነው። ምክንያቱም ክርክሮች፣ ጭቅጭቆችና ውይይቶች ማብቂያ ወይ መደምደሚያ ያላቸው። ጸጥታ ግን የሚሰበር ካልሆነ በጭራሽ መልካም አይሆንም። ካሁን በኋላ አልከፋም። እስካሁንም ሳዝን የኖርኩት ፍቅር ስላልነበረኝ ሳይሆን፣ እኔ ስላልሞከርኩ ሳይሆን፣ አንተ እኔን በነገሮች ውስጥ ቅድሚያ ስላልሰጠኸኝ፣ ትኩረት ስላላደረከኝ ብቻ ነው። የቆየሁትም ያለህ ምን እንደሆነ እስክታውቅ ስጠብቅህ ነበረ። አንተ የምትሰጠኝን እንደማልፈልገው እርግጠኛ መሆኔን እስከማውቅ ድረስ ነበረ። የሚወቀስ ሰው የለም፣ ሁሉንም አንተ አደረከው። እኔማ ጨረቃ ነኝ፣ ካንተ የተቀበልኩትን የምመልስ።